በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የልዑል እግዚአብሔር ቤተሰቦች፣ የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የመልአኩ የቅዱስ ሚካኤልና የቅዱስ ገብርኤል ተራዳይነት፣ የቅዱሳን ጸሎት ከሁላችን ጋር ይሁን አሜን። ከዚህ በመቀጠል መናፍስተ ርኩሳንና የአካል ክፍሎቻችን። ርኩሳን መናፍስት የዲያብሎስ ሰራዊት እንዴት ባለ መልኩ በአካል ክፍሎቻችን ላይ ይቀመጣሉ፣ ምን ላይስ ይቀመጣሉ የሚለውን ነገር ከልዑል እግዚአብሔር ጋር አብረን እናያለን። የመናፍስትን ድብቅ ሴራ እናጋልጣለን። እግዚአብሔር ቢፈቅድ፣ እግዚአብሔር ቢወድ እና ብንኖር በሕይወታችንና በዘመናችን በዕድሜያችንና በበረከታችን ላይ ተንሰራፍተው በአካል ክፍሎቻችን ውስጥ ተቀምጠው ስራቸውን እየሰሩ የሚኖሩ ክፉ ኃይላትን እቅድና ሴራቸውን እናጋልጣለን። የእግዚአብሔር ኃይል ከሁላችን ጋር ይሁን። መናፍስትና የአካል ክፍሎቻችን ከመልአከ መንክራት ከመምህር ግርማ ወንድሙ። ርኩሳን መናፍስት በሰውነታችን ውስጥ እንደሚቀመጡበት የሰውነት አካል ስፍራ ላይ ልዩ ልዩ ስራዎችን፣ ተልእኮችን፣ ምሪቶችን ባረፉበት ቦታ መሰረት እያደረጉ ይፈጽማሉ። በእውነት ስጋችን አንድ የሆነ አካል ላይ መናፍስት አረፉ ሲባል በሁለት አይነት የሚገለጽ ነው የሚሆነው። እነርሱም አንደኛ በዛ በተለየ የሰውነት ክፍላችን ላይ የመንፈሱ ሰራዊቶች ተሰብስበው በመቀመጥ የሚያከናውኑት ጥፋት አልያም የሚያደርጉት ጫና ሲሆን፣ ሁለተኛው መንፈሶቹ በአንድ አካል ተለይተው መቀመጣቸው ሳይሆን የስምሪት አቅጣጫን የሚጠቀሙበት ገለጻ ሊሆን ይችላል። እስኪ ከላይኛው የሰውነት ክፍላችን ከጭንቅላታችን ጀምረን መሰረታዊ የሚባሉ መናፍስት የሚቀመጡባቸውን ቦታዎች የሚኖረውን ምልክት ከውጊያ ስልቶቻችን ጋር አጥር አድርገን እንመልከት። አንደኛ፣ ጭንቅላት። ክፉ መናፍስት ጭንቅላት ላይ ተቀመጡ ሲባል አንደኛው ከላይ እንደተጠቀሰው መንፈሶቹ ተሰብስበው የራስ ቅል ላይ ሰራዊታቸውን ይዘው ተቀመጡ ማለት ሲሆን፣ ሁለተኛው ደግሞ መሪ የጭፍራ አለቃ የሚሆኑ መንፈሶቹ ስራቸውን የሚመሩበትና ለወጠኑት ግብ እንደ መሳሪያ የሚጠቀሙበት የስምሪት መንገዳቸው ጭንቅላት ይሆናል። በዚህ ጊዜ መንፈሶቹ ግዴታ ጭንቅላት ላይ ላይቀመጡ ይችላሉ። ጭንቅላት ላይ የሚቀመጡ መናፍስት በመሰረቱ በሰውነታችን ውስጥ ሲቀመጡ ልክና ስርዓት ሰርተውበት የሚያርፉበት የአካል ክፍል የለም። ረቂቃን ፍጡር እስከ መሆናቸው ድረስ እንደ ግዙፍ አካል በአንድ ክፍተት ተወስነው ልዩ ቦታ አይዙም። ነገር ግን ማድረስ እንደሚፈልጉት የጉዳት አይነትና ሊገልጡት እንደሚፈልጉት የክፋት ድርጊት የራሳቸውን ቅርጽና መጠን እያስያዙ በእውነት ላይ በሰውነት ላይ ያደፍጣሉ። በሌላው ደግሞ አንዳንድ ጊዜ መናፍስት ከስምሪታቸው ውጪ አፈንግጠው ሊንቀሳቀሱ ይችላሉ። ለምሳሌ የዛር መንፈስ እንደ አይነ ጥላ እድል ላይ አይሰራም። የመተት መንፈስ ከተላከበት ዓላማ ውጪ የፍልስፍና መንፈሶችን ሥራ አይሰራም። ይህ የስምሪት አቅጣጫቸውን ግን እንደ ግለሰቡ የውጊያ ሂደትና ጥንካሬ እየተዘመነ ሊለወጥ ይችላል። ማለትም እድል ላይ ያለውን አይነ ጥላ ለይተን ስንዋጋው ሌሎች መንፈሶች ባልደረባቸውን ለማገዝ ያለ አሰራራቸው እድልን የማምከን አቅጣጫ ላይ ሊሰለፉ ይችላሉ። የአየር አጋንንቶችም ውስጥ ሳይገቡ ባሉበት ቦታ እገዛ እንዲያደርጉ በመናበብ ይጠየቃሉ። በመሆኑም ከታች ከተዘረዘሩት ውጪ ማንኛውም አይነት መንፈስ ጭንቅላት ላይ ሊቀመጥ ይችላል። መቁጠሪያ ስትጠቀሙ
ለየብቻው እንደ ጥፋታቸው ይህን እያደረክ ይህን ያደረክ እያላችሁ ደግሞ አጠቃላይ ሁላችሁም ሕይወቴ ውስጥ ያደፈጣችሁ ያላችሁ እያልን መቀጥቀጥ የሚለውን መረጃ የተላለፈው ለዚህ ነው። ጠቋር አይነ ጥላ ከጭንቅላት አይጠፋም። ብዙውን ጊዜ ከልከሌዎስ የመቃብር መንፈስ ዓለም አቀፋዊ አጀንዳ ያላቸው አብርሆት ላይ የሚሰሩ መናፍስት እንደ ሉሲፈር፣ ባፎሜት፣ አባዶን የፍልስፍና የክህደትና የስነ አመክድ መናፍስት እንደ ራምፓ፣ ኦሾ፣ ኤቲስት ኢአማንያን የሚያደርጉ በንባብ በመስማትና በማየት የገቡ መናፍስት ትምህርት፣ ዕውቀት፣ ዕድልን ያበላሹ አልያ ንጠቁ የተባሉ የመተት ወይንም የድግምት መናፍስት ሌላ ሰው ላይ እያለ ጭንቅላት ላይ ይሰራ የነበረ ቡዳ፣ አንዳንዴም ልክፍት መናፍስት ጭንቅላት ላይ ሲቀመጡ የሚታዩ ምልክቶች አንገት ሁለተኛ የራስ ቅል የተሸከመ እስኪመስል ድረስ የጭንቅላት መክበድና በአቀማመጥ ሁለተኛ ጭንቅላታችን ስንነካው ከውስጡ ምንም የሌለው አይነት እንደ ቅርፊት ግዑዝ ዕቃ ድርቅ ማለት ወይንም በአንጻሩ ከውስጡ የቆሰሉ ቦታ እንዳለ ሆኖ ህመም መሰማት በአቀማመጥ ሶስተኛ የተለያየ መጠን ያለው ራስ ምታት ወይንም የውጋት ስሜት በአቀማመጥ ስምሪት አራተኛ ከፊታችን ክፍል በተለይ ግንባርና ፀጉር ላይ የሚርመሰመሱ ነፍሳት እንዳሉ አይነት የአንዳች ነገር መሯሯጥ በአቀማመጥ አምስተኛ ማስተዋል ማጣት በተለይ ቃል እግዚአብሔርን በመከታተል ጊዜ በአቀማመጥ በስምሪት ስድስተኛ ከየት እንደመጣ የማይታወቅ ማለትም ገሃድ ምንጭ የሌለው ጭንቅላት ውጥረት በተደጋጋሚ ማስተናገድ በስምሪት ሰባተኛ የስሜት ቶሎ መለወጥ በአንድ የቀን ሰዓት ውስጥ አንዱ ድብርተኛ አንዴ ደስተኛ መሆን መቀያየር ስምንተኛ በአንዳንድ ቀናት ላይ ደግሞ ፍዝዝ ብሎ ለረዥም ሰዓት መቆየት በቤት ውስጥ ከክፍል ወደ ክፍል መንቀሳቀስ እስኪያቅት ድረስ በአይምሮ መዛልና መድከም በአቀማመጥ በስምሪት ዘጠነኛ ሐሳብን መቆጣጠር አለመቻል በአንድ ቅጽበት ውስጥ ዝብርቅርቅ ያሉ ሐሳቦችን ማስተናገድ ከራስ ጋር የውስጥ ንግግር በማድረግ ያሉበትን እስኪረሱ ድረስ በብናብ ዓለም ብሎ ጥፍት በአብዛኛው በስምሪት አስረኛ እንቅልፍ ሳይተኙ በቁም እያሉ መቃዠትና መበርገግ 11ኛ በእንቅልፍ ውስጥ እያሉ በአስፈሪ አስጨናቂ ፍጹም ግራ አጋቢ ህልሞች እየተቸገሩ ማደር በስምሪት 12ኛ የትምህርትና የሥራ ዕድል በተደጋጋሚ መበላሸት ዕውቀትን መዝግቦ ማቆየት የሚችል ኃይል በማጣት ቶሎ መርሳት በአቀማመጥ በስምሪት 13ኛ ክፉ ነገር ላይ ንቃተ ህሊና ማግኘት ውስብስብ የኃጢአትን መንገድ በቀላሉ መረዳት የጥፋት ሐሳቦችን በረቀቀ ዕቅድና ስልት የመንደፍ ችሎታ በስምሪት ላይ አሰቃቂ የመዝናኛዎችን የወንጀል ገድሎችን የወሲብ ትዕይንቶችን ተመሳሳይ መረጃዎችን በመውደድ መከታተል በአቀማመጥ ላይ ሲሆኑ እነዚህን የመሳሰሉት ምልክቶች በአንድ ግለሰብ ላይ ብቻ እንደ ባህሪው የአኗኗሩ ልማድ ሊከሰቱ ይችላሉ። በነገራችን ላይ እነዚህ የተዘረዘሩትን አይነት ሌሎችን ምልክቶች በሕይወታችንና በሰዎች ማስተዋል የእኛ ፈንታ ነው። እንደ ቅንነታችን ለማወቅ ያለን ፍላጎት ልክ ተጨማሪ ምልክቶችን መንፈስ ቅዱስ በብዙ መንገድ ያስታውቀናል። መፍትሄው ምንድን ነው? መፍትሄው በጸለይንበትና በባረክነው መቁጠሪያ ጭንቅላታችንን መናፍስቱን እየገሰጽን በደንብ መቀጥቀጥ። ሁለተኛ የአምልኮ ስግደት በሚሰገድበት ጊዜ መናፍስቱ ከጭንቅላት ወጥተው ወደ ግንባር መትተው እንዲታሰሩ አብረው እንዲሰግዱ አዞ ግንባርና ስዕለ ቅዱሳንን አለያም መስቀል እያስነኩ መስገድ።
ሶስተኛ እንዲሁም ግንባር ላይ አስሮ ቅባ ዘይት፣ እምነት፣ ጸበል መቀባት። አራተኛ በጸሎት ወቅት ላይ በተለያየ ኃይል የእግዚአብሔር መንፈስ እንዲዋጋልንና የመናፍስቱን ጫና ከጭንቅላታችን እንዲያነሳልን ለብቻው ጉዳይ ሰጥቶ በእምነት ማሳሰብ። ስድስተኛ በእምነት ከጠየቅንበት ሰሞን ውጊያ ከጭንቅላት ላይ ካልበረደ እግዚአብሔር እንድናስተካክለው እየጠቆመን ያለ አስተሳሰብ እንድናቆም የፈለገው መረጃ በማንበብ በማየትና በመስማት ያለውን መረጃ እንድንለውጥ የፈለገው የዝንባሌ ሁኔታ ውሎና ዙሪያችን ያለው የሰው ተጋቦትና የሶስተኛው ጭንቅላታችን የጸጋ ባለቤት ሲሆን ትግሉ ያንን ስጦታ እንድንቆፍር ይረዳናል። ከፍልሚያው እንድንማር አምላክ ዝም ይላል። ለእኛ የማይገባንን ቀጥተኛ ያልሆነ መፍትሄ ይሰጣል። የእግዚአብሔር ኃይል ጭንቅላታችንን እንዲባርክ እንዲቆጣጠርና እንዲመራ ቅዱስ ቁርባንን በርዕስ በመውሰድ ከጊዜ ወደ ጊዜ የሚታይ ለውጥና ዘላቂ መፍትሄ ይሰጠናል። ያስተውሉ ዘንድ አይምሯቸውን ከፈተላቸው የሚለው የወንጌል ተስፋ ለእኛም ነው። የቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 45። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ መናፍስት በጭንቅላታችን ላይ ሲቀመጡ የሚያደርጉት ክፋት ምልክቱስ ምንድን ነው? ምን ያደርጋሉ? የሚለውን ነገር እንደ እግዚአብሔር ፈቃድ አይተናል። እግዚአብሔር ከፈቀደ በሚቀጥለውም በእግዚአብሔር ቸርነት ሴራቸውን እናጋለጣለን። አንደኛውን በዚህ ጨርሰናል። እግዚአብሔር ከሁላችን ጋር ይሁን። መናፍስቱን ከእግሮቻችን በታች ይጣልልን። አሜን።